ማርች 15 ቀን 2019 ዓ.ም ሌሊት 8 ሰዓት ከ47 ደቂቃ በሜክሲኮ የሚገኙት የቬራ ክሩዝ ተራራዎች በጨለማ ተውጠዋል። በዚች ቅጽበት በታሪክ ታይቶ የማይታወቅ ዘረፋ ተፈጸመ። በ4 ደቂቃ ውስጥ ብቻ $8 ሚሊዮን ተሰወረ። የዚህ ታሪክ እጅግ አስገራሚው ክፍል ግን ዘረፋውን የፈጸመው ሰው ፕሮፌሽናል ወንጀለኛ ለመሆኑ ነው። እሱ ለ23 ዓመታት በባቡር ምህንድስና ዘርፍ ያገለገለ ምንም አይነት የወንጀል ሪከርድ የሌለበትና በኩባንያው ዘንድ እጅግ የሚታመን ሰው ነበር። ስሙ ሚጌል ኦርቴጋ ይባላል። ሚጌል ይህንን ዘረፋ ለመፈጸም 6 ወራትን ሙሉ እያንዳንዱን እንቅስቃሴ ሲያጠና ቆይቷል። የሱ ቡድኖች ረዳቶችም እጆቻቸው እስኪደሙ ድረስ እቃዎችን የመጫን ልምምድ አድርገዋል። አስቀድመው ገንዘቡ የሚሰርቁበትን መኪና አዘጋጅተዋል። ሚጌል እቅዱን ያለምንም እንከን በብቃት ተወጥቶታል። ምንም ስህተት አልሰራም። ነገር ግን የስኬቱ መጨረሻ ላይ ያጠፋው ይህ ታሪክ ስለ ዘረፋ ብቻ አይደለም። ይህ ታሪክ በአስቸጋሪ ምርጫ ውስጥ ስለወደቀ አባት፣ በዙሪያው ያሉትን ሰዎች ሁሉ ስለተቆጣጠረው የወንጀል ኢምፓየር እና ሚጌል ፈጽሞ ሊጠራጠረው ስላልቻለ አንድ ግምት ነው። እሱ አንድ ትልቅ እውነት ዘንግቶ ነበር። ካርቴሎች ገንዘቡን አይከታተሉም፣ እነሱ የሚከታተሉ ሰዎቹን ነው። ይህ እጅግ ረቂቅ የተባለው የሜክሲኮ የባቡር ዘረፋ ፀሐይ ከመውጣቷ በፊት እንዴት እንደፈራረሰ የሚተርክ እውነተኛ ታሪክ ነው። ሚጌል ኦርቴጋ በዚያች ምሽት በባቡር ቁጥር 4382 ውስጥ ለምን እንደተቀመጠ ለመረዳት 6 ወራት ወደ ኋላ መመለስ አለብን። ሴፕቴምበር 2018 በቬራ ክሩዝ የሚገኝ አንድ ሆስፒታል ክፍል ውስጥ ሚጌል ወንጀለኛ አልነበረም። እሱ በሜክሲኮ ትልቁ የባቡር ኩባንያ በሆነው ፌሮሜክስ ውስጥ ለ23 ዓመታት የሰራ ታማኝ መሐንዲስ ነበር። ሚስትና በዩኒቨርሲቲ የሚማሩ 2 ልጆች ያሉት ተራ ሰው። ነገር ግን ህይወት ባልታሰበ ሁኔታ ተቀየረች። የ17 ዓመት ልጁ ሶፊያ ትምህርት ቤት እያለች በድንገት ወደቀች። መጀመሪያ ላይ ቀላል የቀዶ ጥገና የሚያስፈልገው ቀላል በሽታ ይመስል ነበር። ነገር ግን በቀዶ ጥገና ወቅት ችግር ተፈጠረ። ኢንፌክሽኑ ተሰራጨ። ሶፊያ ለ3 ሳምንታት በጽኑ ሕክምና ክፍል ቆየች። ተጨማሪ ቀዶ ጥገናዎች እና ውድ መድኃኒቶች አስፈለጉ። ከዚያም የሆስፒታሉ ሂሳብ መጣ። 380,000 ፔሶ ወደ $20,000 ገደማ። ሚጌል የነበረው ደግሞ 90,000 ፔሶ ብቻ ነበር። ባንክ ሄዶ ብድር ጠየቀ። ነገር ግን በእድሜውና በዝቅተኛ የብድር ታሪኩ ምክንያት ተከለከለ። ቤተሰቦቹን ጠየቀ። ሁሉም በችግር ላይ ነበሩ። ማንም ያንን ብር ሊሰጠው አልቻለም። ሆስፒታሉ 30 ቀን ሰጠው። ካልከፈልክ ሕክምናው ይቆማል አሉት። በዚህ መሃል እንግዳ የሆኑ ሰዎች መደወል ጀመሩ። የሆስፒታሉ ሰዎች አልነበሩም። እዳህን ገዝተነዋል፣ የምትከፍልበት ሌላ አማራጭ አለን አሉ። ሚጌል ይህም ማለት እንደሆነ ያውቃል። በቬራ ክሩዝ ካርቴሎች ሁሉንም ነገር ይቆጣጠራሉ። ሆስፒታሎች እዳቸውን ለካርቴሎች ይሸጣሉ። ካርቴሎች ደግሞ በዚህ መንገድ ጠቃሚ ቦታ ላይ ያሉ ሰዎችን ለራሳቸው መጠቀም ያደርጋሉ። ሚጌል ምን ምርጫ ነበረው? ልጁ ስትሞት ማየት። ከካርሎስ ጋር ተገናኘ። ካርሎስ ጨዋና ፕሮፌሽናል የሚመስል የካርቴል አባል ነው። እዳ ሙሉ በሙሉ ይሰረዛል፣ በምትኩ ለኛ አንዳንድ ስራዎችን ትሰራለህ አሉት። ሚጌል ተስማማ። በሚቀጥለው ቀን እዳው ተሰረዘ፣ ልጁም ዳነች። ለሚቀጥለው 6 ወራት ሚጌል ውሉን አከበረ። የደህንነት ሰራተኞችን መርሃ ግብር ማሳወቅ፣ ጉቦ የሚቀበሉ ዘበኞችን መለየትና መሰል ስራዎችን ይሰራል እንጂ በቀጥታ ሌላ ነገር ውስጥ ወይም የገንዘብ ንክኪ ውስጥ አይሳተፍም ነበር። ነገር ግን አንድ ቀን በባቡር ውስጥ የሚጓጓዘውን ገንዘብ ተመለከተ። በሚሊዮን የሚቆጠር የአሜሪካ ዶላር በድብቅ ወደ ሜክሲኮ ይገባ ነበር። ሚጌል በወር የሚያገኘው $900 ብቻ ነው። አንድ የጭነት ኮንቴነር ብቻ ህይወቴን ይለውጠዋል የሚለው ሐሳብ ወደ አእምሮ መጣበት። ሚጌል እንደ ሌሎቹ ዘራፊዎች አልነበረም። እሱ ስልታዊ ነበር። ለ23 ዓመታት በስራው የቆየው ህግና ደንብ ስለሚከተል ነው። ከሲናሎዋ ካርቴል ለመስረቅ ደግሞ እድል ላይ መመካት አይቻልም። ለፍጽምና የቀረበ መሆን ነበረበት። ለ3 ወራት ያህል ጥናት አደረገ። ካርቴሎቹ ገንዘቡን በየ6 እና 8 ሳምንቱ እንደሚልኩ አወቀ። ገንዘቡ የሚቀመጠው ኤችኦኤን ሜክሲኮ የሚል ማህተም ባለባቸው ጥቁር የፕላስቲክ ቧንቧዎች ውስጥ ነው። እያንዳንዱ ቧንቧ $500,000 ገደማ ይይዛል። በባቡሩ ላይ ምንም የታጠቀ ዘበኛ የለም። ምክንያቱም ገንዘቡ የተደበቀ በመሆኑ ሚስጥራዊነቱ በራሱ እንደ ጥበቃ ያገለግላል። ሚጌል አንድ ቦታ መረጠ፣ የኦሪዛባ ዋሻ። ይህ ዋሻ 1 ኪሎ ሜትር ርዝመት አለው። በዋሻው ውስጥ ምንም አይነት የራዲዮም ሆነ የጂፒኤስ ሞገድ አይሰራም። ለ90 ሰከንድ ያህል ባቡሩ ከዓለም ጋር ይቆራረጣል።
ነገር ግን 90 ሰከንድ ለዘረፋው አይበቃም። ሚጌል ሌላ ዘዴ ዘየደ። ባቡሩ በብልሽት ምክንያት ቆመ የሚል ምክንያት ፈጠረ። ከዘረፋው 2 ሳምንታት በፊት የብሬክ ችግር እንዳለ ለኩባንያው ሪፖርት አደረገ። ይህም በዘረፋ ቀን ባቡሩ ዋሻ ውስጥ ሲቆም ማንም እንዳይጠራጠር ለማድረግ ነው። የሚያግዙት 3 ሰዎች መረጠ። ወንድሙን፣ ያጎቱን ልጅ፣ አንድ የጭነት መኪና ያለው ጓደኛውን። ሁሉም በገንዘብ የተቸገሩ ነበሩ። ነገር ግን ሚጌል አንድ ሚስጥር ደበቀ። በባቡሩ ውስጥ $8 ሚሊዮን እንዳለ አልነገራቸውም። $500,000 ነው ያለበት፣ ለአራታችንም እኩል ይከፋፈላል አላቸው። $7.5 ሚሊዮን ለራሱ ለማስቀረት አቀደ። ለሳምንታት በድብቅ ልምምድ አደረጉ። በ3 ደቂቃ ከ40 ሰከንድ ውስጥ 18ቱን ቧንቧዎች ጭነው መጨረስ እስኪችሉ ድረስ ደጋግመው ሰሩ። የዘረፋው ቀን ደረሰ። ማርች 15 ሌሊት 8 ሰዓት ከ47 ደቂቃ ሚጌል ባቡሩን እየነዳ ወደ ዋሻው ተቃረበ። ወንድሙና ጓደኞቹ በጭነት መኪና ዋሻው ውስጥ ተደብቀው እየጠበቁ ነው። ባቡሩ ዋሻ ውስጥ እንደገባ ሚጌል የአደጋ ጊዜ ብሬኩን ሳበው። ብረቱ ከብረቱ ጋር ሲጋጭ የሚፈጥረው ድምፅ ዋሻውን ሞላው። ባቡሩ ቆመ። ሚጌል ለዲፓቸር ደወለ። ባቡሩ በቴክኒክ ችግር ቆሟል አላቸው። እነሱም ሪፖርት እስክታደርግ እንጠብቃለን አሉት። ሚጌል በፍጥነት ወደ ባቡሩ 17ኛ ጋሪ ሮጠ። ቁልፉን ሰበረው። ቧንቧዎቹን ማውጣት ጀመሩ። በዚህ መሃል ሚጌል የራዲዮ ሞገድ መፈለጊያውን አወጣ። ካርቴሎቹ ጂፒኤስ ቀብረው እንደሆነ ለማወቅ ፈለገ። በአንዱ ቧንቧ ላይ ምልክት አገኘ። መከታተያውን ነቅሎ በባቡሩ ወለል ላይ ጣለው። አሁን ካርቴሎቹ ጂፒኤሱ ገና ዋሻ ውስጥ እንዳለ ያስባሉ ብሎ አመነ። በ4 ደቂቃ ከ6 ሰከንድ ውስጥ ዘረፋው ተጠናቀቀ። የጭነት መኪናዎቹ በሌላ በኩል ወጡ። ሚጌል ባቡሩን አስነስቶ ጉዞውን ቀጠለ። ተሳክቶልኛል ብሎ አሰበ። ነገር ግን ሚጌል የሚያውቀው አንድ ትልቅ ነገር ነበር። 60 ጋሪዎች ወደ ኋላ ርቆ ካርሎስ የሚባለው የካርቴል አባል በድብቅ ሁሉንም ነገር በቪዲዮ እየቀረጸ ነበር። ካርቴሎቹ ሚጌልን ለሳምንታት ሲከታተሉት ነበር። ሚጌል ስለ ሌሊት ስራዎች መጠየቅ ሲጀምር ጠርጥረውታል። ካርሎስ የሁሉንም ሰው ፊትና የመኪና ሰሌዳ ቀረጸ። ካርቴሎቹ ዘረፋውን ለማስቆም አልሞከሩም። ለምን? ምክንያቱም ሰዎቹ የት እንደሚሄዱ ማወቅ ፈለጉ። ሚጌል እና ቡድኑ ወደ ኦክሳካ መሸሸጊያ ቤት ሄዱ። ገንዘቡን ተካፈሉ። ሚጌል ለሶስቱ ጓደኞቹ $125,000 ሰጥቶ አሰናበታቸው። እሱ የቀረውን $7.8 ሚሊዮን ይዞ ወደ ጓቲማላ ድንበር አመራ። አዲስ ህይወት፣ አዲስ ስም ሊጀምር አቀደ። ነገር ግን ሚጌል አንድ ትልቅ ስህተት ሰርቷል። እሱ የቧንቧውን ጂፒኤስ አጥፍቷል። ነገር ግን የወንድሙና የጓደኛው ስልኮች የጂፒኤስ መገኛቸው ክፍት እንደነበር አላወቀም። ካርቴሎቹ ገንዘቡን መፈለግ አላስፈለጋቸውም። ሰዎቹ መከታተል ብቻ በቂ ነበር። ከ6 ወራት በኋላ አንድ ጋዜጠኛ በቬራ ክሩዝ 4 የባቡር ሰራተኞች በአንድ ሳምንት ውስጥ እንደጠፉ ሪፖርት አደረገ። የሚጌል ወንድም መኪና በደም ተጨማልቆ ተገኘ። የጓደኛው መኪና ተቃጥሎ ተገኘ። የሚጌል ደንብና እቅድ ምንም አላዳናቸውም። የሚጌል ልጅ ሶፊያ ዛሬ ዶክተር ናት። አባቷ ለሷ ህይወት ሲል ምን እንዳደረገ አታውቅም። እናቷ አሁንም ሚጌል የሆነ ቦታ በህይወት ይኖር ይሆን ብላ ተስፋ ታደርጋለች። ነገር ግን እውነቱ በአንድ ተራራማ መንገድ ላይ ቀርቷል። ሚጌል ኦርቴጋ ሁሉንም ነገር በትክክል አቅዶ ነበር። አንድም ስህተት አልሰራም። ነገር ግን ለዘመናት የቆየ የወንጀል ድርጅት በ6 ወራት ጥናት ማሸነፍ እንደማይቻል ዘንግቶታል። ካርቴሎቹ የሚጫወቱት በራሳቸው ህግ ነው። ታሪኩ እዚህ ላይ ያበቃል። ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን በየወቅቱ ለማግኘት ቻናላችንን ሰብስክራይብ ማድረግዎን አይዘንጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይቆዩን።